ሰላም አለይኩም ውድ የቻናላችን ቤተሰቦች በአዲሱ የኦርሃን ክፍል ተመልሰናል። በዛሬው ቪዲዮአችን ላይ እንደ በፊቱ ብዙ የሚያስደስቱ ነገሮችን ሳይሆን አሳዛኝ ነገሮችን የያዘውን አዲሱን የኦርሃን ክፍል እናቀርብላችኋለን። በተለይ ፍላቬስን በተመለከተ ትንሽ የሚያስከፋን አይነት መረጃ አለ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። መጨረሻ ላይ በተመለከትነው ክፍል እነ ኦርሃን በጠላት ተከበው መውጫ አጥተው እንደነበር እናስታውሳለን። ራሳቸውን ለመጠበቅ እየሞከሩ እንደነበር አስተውለናል። ስለዚህ ከዛ ነበር የጀመረው ክፍሉ ማለት ነው። በመተግበር እንግዲህ የማይታማው ኦርሃን ሙሉ ለሙሉ ከጥቃታቸው ነፃ ወጥቶ ለማፈግፈግ ሞክረዋል ማለት ነው። ነገር ግን እነሱም እንግዲህ ያቀዱት ነገር ቀላል አልነበረም። ይህም እንግዲህ ሁለት ነገሮችን ያቀዱት፣ የመጀመሪያው ቡርሳን በእጃቸው ማስገባት፣ ሁለተኛው ደግሞ የካርቺሳርን ቤተመንግስት በእጃቸው ለማስገባት ነበረ። በዚህም የተነሳ እንግዲህ የካርቺሳርን ቤተመንግስት ለጀርመኖች አሳልፎ ለመስጠት፣ ቡርሳን ደግሞ አስተዳዳሪነቱን ለሻይሻ ለመስጠት ተስማምተው ነበረ። በዚህም ተከፍለው እንግዲህ የተለያዩ እርምጃዎችን ወስደዋል ማለት ነው። በዙሪያ በከሃዲ የተሞላቸው አስፖርቻ ከኦርሃን ጋር ከመሆን የዘለለ ሌላ አማራጭ አልነበራትም። ስለዚህ ጎን ለጎን አብራው ልትዋጋና ልታፈገፍግ ተገላለች ማለት ነው። በመሀል ግን እንግዲህ ኦርሃን ያልጠበቀውን አዲስ ነገር ነው ያሳወቀችው። ይህም የሱ የቅርብ ሰው የነበረው ሻሂ ሻምቤ ከሃዲ እንደነበረ ከመሀላቸው ነግረዋለች። ኦርሃን ትንሽ ለማመን ሲቸገር ከቆየ በኋላ ነገር ግን ለማስተንተን ሲሞክር ከዚህም በፊት ጦርነት በነበረባቸው ወቅት ላይ እኔ ልደርስልህ አልቻልኩም በማለት የዋሻውን ጊዜም አስታውሷል። ስለዚህ በሻሂ ሻምቤ ከሃዲነት አምኗል ማለት ነው። ስለዚህ እሱን ለማስጣል የተለያዩ ትግሎችን እያደረገ ነበረ። ነገር ግን እንግዲህ ክፋት ሴራን ቀደም ብሎ የታቀደ ነገር ስለሆነ እነ ኦርሃን እንደ አዲስ ነው የሻይሻን ክደት እየሰሙ የነበረው። ነገር ግን እሱ ቤተመንግስቱን በእጁ ለማስገባት መጀመሪያውንም ወታደሮችን የተለያየ ቦታ ላይ ያስቀምጡ ስለነበረ ቀድሞ የካልቺሳርን ቤተመንግስት በእጁ ሊያስገባ ችሏል። ምክንያቱም ጠላት ነው ከውጭ ሲመጣ ልታውቁት የምትችሉት ለወዳጅ በራችሁን ክፍት ስለምታደርጉ ምንም አይነት ውጊያ ሳያደርጉ ቀጥታ ወደ ካልቺሳር ቤተመንግስት በመግባት ጀርመኖች በእጃቸው ያንን ቤተመንግስት አስገብተዋል ማለት ነው። ኦርሃን የደረሰው ከረፈደ ስለነበረ ምንም ነገር ማድረግ አልቻለም። ጥቂትም ነው እንግዲህ ህይወቱን ማትረፍ የቻለው። ከአስፖርቻ ጋር ከተራራ ላይ ነው ወደ ውሃ ውስጥ ሊዘሉ የቻሉት። ምክንያቱም በነሻሂ ሻምቤ ከመከበብና ከመዝለል ነበር የነበራቸው አማራጭ። ስለዚህ ራሳቸውን ለማዳን ያኛውን መንገድ መርጠው በዚህ የተነሳ ነው እንግዲህ ህይወቱንም ሊያተርፍ የቻለው ማለት ነው። ስለዚህ ለኦርሃን ብዙም አስደሳች ቀን አልነበረም። ብዙ አስከፊ ነገሮችን እያየበት የነበረው ቀን ነው። ሌላኛው በጉጉት ሲጠበቅ የነበረው የፍላቬስና የፋጡማ ጉዳይ ነው። ያው መጨረሻ ላይ እንዳየነው ፋጡማና ፍላቪስ በተለያዩ የቢዛንቲን ወታደሮች ተከበው ነበረ። አንድሪያስና ዳፍኔ ነበሩ። ነገር ግን ፍላቪስ እንግዲህ ጥሩ ስልቱን በመጠቀም ከዛ ለማፈግፈግ ሞክረዋል ማለት ነው። ተሳክቶላቸውም እንግዲህ ተደብቀው አምልጠዋቸዋል እነሱን። ነገር ግን ዲዳር ሃቱን ልጇን አግኝተዋለች። ክፉኛው ሁኔታ ላይ ሆኖ ነው ልጇን ያገኘችው። ነገር ግን ራሱን ከመሳቱ በፊት የፋጡማና የፍላቪስን ስም አንስቶ ነበረ። በዚህ የተነሳም በፋጡማና በፍላቪስ እጅ እንደዚህ እንደሆነ አምናለች እሷ ማለት ነው። መጀመሪያውንም ደብዳቤውን አንብባ ስለሆነ ወደዛ ቦታ የመጣችው ጥርጣሬዋን በደንብ አጠናክሮላታል ማለት ነው። አዲሱ የቢዛንታይን ኮማንደር የሆነው አንድሪያስ ቱርኮች እየገነቡት የነበረውን ወይም በነ ኦርሃን እጅ ሲገነባ የነበረውን አዲሱን ማማ ኢዝኒክን ለመከታተል ብለው የገነቡትን ማማ እሱን ለማፍረስ እንግዲህ ሞክረው ነበረ። ወታደሮችን ከመግደል እነ ፍላቬስ ደርሰው ለማስጣል ሞክረዋል። ነገር ግን ግንባታ ላይ የነበረውን ማማ እንግዲህ ሙሉ ለሙሉ ጥቃት ፈጽሞበት ለማውደም ችለዋል ማለት ነው። ልጅት መቁሰል የተነሳ እንግዲህ በሁለት ሴቶች መካከል ጸብ ተነስቷል። ይህም በማልሁን ሃቱንና በዲዳር ሃቱን የተነሳ ነው። ያው ፍላቬስን ካልገደልኩት እያለች ነበረ። ምክንያቱም ልጄን ለዚህ የዳረገው እሱ ነው ብላ ስላሰበች ማለት ነው። ምክንያቱም ፍላቬስ ራሱ ሲናዘዝ ሰምተዋለች። ያው ሊያጠቃኝ ሲል ነው ከጀርባዬ አማራጭ ስላልነበረኝ ነው ያጠቃሁት ብሏል። ነገር ግን እንግዲህ ማልሁን ሃቱን ልታረጋጋትም አልቻለችም። የግድ በጥፊ ልትመታት ተገዳለች። ልጇንና ፍላቬስን ግን ወደ እስር ቤት አስገብታቸዋለች። ኦርሃን መጥቶ ፍርድን እስኪሰጥ ድረስ ብላቸዋለች ማለት ነው። ስለዚህ ፍርድ ቤት እስከሚቀርቡ ድረስ እስር ቤት ለመግባት ተገደዋል ማለት ነው። ከዚህ ፊልም እንግዲህ ምናልባትም በዚህኛው ክፍል ያየነው አንድ ወደፊት ሊሆን ይችላል ብዬ ያስብኩት ነገር በአስፖርቻና በኦርሃን መካከል የሚኖረው ጋብቻ የምር ሊሆን የሚችልም ይመስላል። ምክንያቱም አስፖርቻ በከሃዲዎች መሀል ነው የተከበብኩት፣ ያው አንተን ማሸነፍ አልችልም፣ ምናልባትም አባት ያቀረበውን የሰላም ስምምነት ብቀበል ሳይሻለኝ አይቀርም ነበር ብላ ነበር። ይህ ማለት እንግዲህ ወደፊት ያው የጋብቻ ጥያቄውን ልትቀበል እንደምትችል የሚያሳይ ነው ማለት ነው፣ ኦርሃን ፍቃደኛ ከሆነ ማለት ነው። ከዚህ በተጨማሪ እንግዲህ አብረው ነው ሙሉ የፊልሙን ክፍል እንግዲህ እያሳለፉ ያሉት እየተዋጉ ያለውም አብረው ነው። ከዚህም በተጨማሪ ደግሞ ወደ ቡርሳ ቤተ መንግስት እንግዲህ ለመግባት የተለያዩ ትግሎችን ካደረገ በኋላ ኦርሃን በሩ ላይ በደረሰበት ወቅት አስፖርቻን እንዲጠብቋት አዟቸዋል። እሱ ከመግባቱ በፊት ማለት ነው። አስፖርቻ አብሬ እመጣለሁ ስትለው ያንቺ ህይወት ለኔ ከምንም ነገር በላይ ጠቃሚ ነው ብሏታል። ይሄ ነገርም እንግዲህ በእሱ በኩልም ያለው ነገር የሚያሳይ ነው ብዬ አስባለሁኝ። ከዚህ በተጨማሪ እንግዲህ ፍላቬስና ፋጡማ የምርም ታርቀዋል። ከዚህ በኋላ እሷም ኢጂት እንደማታገባው እሱም ደግሞ ከዛ ለቆ እንደማይወጣ ቃል ተግባብተዋል ማለት ነው። ነገር ግን ቤተ መንግስቱ
መንግስት ውስጥ እንግዲህ ሙሉ ለሙሉ ረብሻ ተነስቷል። ሻሂ ሻምቤ ቀድሞ ወደ ቡርሳ ቤተ መንግስት በመግባት ቀድሞ የነበሩትን የኦርሃን ወታደሮችን ወደ ኪንሳር ቤተ መንግስት ተልኳላችሁ ብሎ በመላክ ሙሉ ለሙሉ ቤተ መንግስቱን በራሱ ወታደሮች ቀይሯቸዋል። እሱም ወደ ዙፋኑ ወይም ኦርሃን ከዚህ በፊት ያስተዳድርበት ወደ ነበረው ክፍል ገብቷል ማለት ነው። እነ ኦርሃን እንግዲህ አስቸጋሪ ከሆነ ትግል በኋላ ወደዚህ ቤተ መንግስት ገብተው የስልጣን ሚዛኑን ለማስመለስ እየሞከሩ ነበር። ሻሂ ሻምቤ ቀድሞ ብዙ ነገሮችን አቅዶ ስለነበረ ማልሆናቱን ሊገላት ሞክረዋል። ከዚህም በተጨማሪ ደግሞ ወራሾች ካሉ ወደፊት አመጽ ሊያስነሱ ይችላሉ በማለት እንግዲህ የኦርሃን ልጆችን ለመግደል ሳይቀር ሙከራ አድርጓል። ያው ባይሳካለትም ማለት ነው። ከዚህም በተጨማሪ እንግዲህ ሴቶችንም ለማገት ሞክረዋል። የኦርሃን ሚስት እንዲሁም ደግሞ የአላዲን ሚስት ጨምሮ ማለት ነው። ስለዚህ ሻሂ ሻህ በጣም ብዙ እርምጃዎችን ነው ለመውሰድ የሞከረው። ነገር ግን ያው በክህደት ላይ የተመሰረተ ስለነበረ ሁሉም ነገር በችኮላን የሆነው በዚህም የተነሳ ኦርሃን ክፍተቱን በመጠቀም እንግዲህ ወደ ቤተ መንግስት ውስጥ ሊገቡ ችለዋል ማለት ነው። ነገር ግን ወደ ቤተ መንግስት ውስጥ ከገቡ በኋላ ሻሂ ሻህ ከአፍጂ ጋር በመሆን ሊያፈገፍጉ ችለዋል ማለት ነው። ያው እሱን ሊይዙት አልቻሉም። ስለዚህ ምናልባት እንግዲህ ሻሂ ሻህ ከዚህ በኋላም አቅሙን አጠናክሮ ሊመለስ ይችላል ማለት ነው። ከዚህ በተጨማሪ እንግዲህ አንድ ፊልሙ ላይ በጣም ትልቅ ነገር የተፈጠረ ነገር ነበረ። ይህም ነገር እንግዲህ በጣም ፊልሙ ላይ አሳዛኝ ነገር ነው። ምናልባት በቀጣዩ ክፍል የምናየው ነገር የሚወስን ይሆናል። ይህም የሆነው ነገር ምንድነው? እየተፋለሙ በነበረበት ወቅት ያው ፋጡማና ፍላቪስን ከእስር ቤት እንዲወጡ አድርገዋቸው ነበረ። ምክንያቱም የሚዋጋ ወታደርን በቁጥር በጣም አነስተኛ ስለነበረ። በዚህ አጋጣሚ እንግዲህ ይጂት እንደምንም ብሎ ከቁስሉ አገግሞ ከተነሳ በኋላ ቀስቱን በመያዝ በመጀመሪያ ወደ ፍላቪስ አነጣጥሮ ቀስቱን ወረወረ። በዚህ የተነሳም ፍላቪስን እጁ አካባቢ መቶታል ማለት ነው። ከዛ በኋላ ድጋሚ እንደገና ወደ ፋጡማ ቀስቱን አነጣጠረ። በዚህ ሰዓት እንግዲህ ፍላቪስ ቀስቱን ይጂት ቤ ቢወረውረውም እንኳን ጋሻውን ቀድሞ በመጣል እንግዲህ ፋጡማን ለማስጣል ሞክሯል። ከዛ በኋላ ይጂት ለማፈግፈግ ሞከረ። ይሄንንም ያየው ፍላቪስ ከዚህ በኋላ እንደማይለቀው በመዛት እሱን ተከተለው። ይጂትም ከያዘው በኋላ ምንድነው ያለው? እኔ ፋጡማን የመግደል ምንም ፍላጎት የለኝም፣ አንተን ወደዚህ ለማምጣት ነበር ይህንን መንገድ የተጠቀምኩት ብሏል። ነገር ግን እንግዲህ አንድ ያስተዋልነው ነገር በወትሮ በጣም ጠንካራ የነበረው ፍላቪስ ከይጂት ጋር ግን በዚህኛው አጋጣሚ ምንም አይነት እድል አላገኘም። ስለዚህ ፍላቪስ ክፉኛ ነው የተወጋው ማለት ነው። የሚተርፍ አይነትም አይመስልም። 2 ቦታ ወይ 3 ቦታ በተለያየ አይነት መንገድ ነው የወጋው። በዚህ አጋጣሚ እንግዲህ ይጂት እሱን ከወጋው በኋላ ወደ አባቱ በመሄድ ከአባቱ ጋር እንግዲህ ጠላትነቱን አውጆ ከቤተ መንግስቱ ወጥቷል ማለት ነው። ነገር ግን ኦርሃን ደርሶ ነበረ ፍላቪስ ጋር። ያው ሊያጽናናው ቢሞክርም ፍላቪስ በጣም ክፉኛ ተጎድቶ ነበረ። በዚህም የተነሳ ምንድነው ሊለው የቻለው? እንደ አባቴ ሙስሊም ሁኜ ነው መሞት የምፈልገው፣ ስለዚህ ሻሃዳን መያዝ ፈልጋለሁ ነበረ ፍላቪስ ያለው። በዚህም የተነሳ ሻሃዳ ይዟል። ያው ኦርሃን የመጀመሪያ ሻሃዳ እያስያዘው እሱ ደግሞ እየደገመለት ማለት ነው። ከዚህ ቀጥሎ እንግዲህ ፍላቪስ ሙሉ ለሙሉ አይኑን ሲጨፍን ነው የተመለከተው። የጨፈነበት መንገድና እነሱ ሲያዝኑበት የነበረው መንገድም ሙሉ ለሙሉ የሚተርፍ አይነት አይመስልም። በእርግጥም ከዚህ ቀጥሎ ባሉት ክፍሎች ነው ምን አይነት ነገር ሊፈጠር እንደሚችል የምናውቀው። እንግዲህ ባሳለፍነው ሳምንት የነበረው አዲሱ ኦርሃን ቤ እንግዲህ እነዚህ ነገሮች አሳይቶን አልፏል። በቀጣይ ክፍል እንግዲህ ምናልባት ፍላቪስ ሊሞት ይችላል ወይም ደግሞ ካልሞተ ምን አይነት አዳዲስ ነገሮችን ልናይ እንችላለን የሚለውን አብረን የምናይ ይሆናል። ነገር ግን እንዳልኳችሁ ምንም የመትረፍ እድል ያለው አይነት አይመስልም። ለማንኛውም እስከ ቀጣይ ሳምንት ድረስ መልካም ሳምንት ይሁንላችሁ።